የነበረው ለምን አከፍተው እኔና እስቲ አንተ አንተም ሊቭ ላይ እኮ ሰው ሊቭ ይባላስ በዛ ሰዓት ሊቭ ላይ ነበረች። ዩኒት ዋትስአፕ ላይ ቼክ አድርጊ እያለችሽ ነው። ይወጣል እዛሱ ጠዋት ላኩሎ ሊንክ ነክታ ገባ ዝም ብላ ነው ያስነግደው እና ደውለሃል ወይ ቅድም እንትነሱ ጋር ደውል ላይቭ ላይ ገባ ላይቭ ላይ ማታ ገባ እሺ እኔ ነው የምትሰድበው ላይ ገባ ያለችና ብዙ ሰው ሊያግዛት ነው አንተ ላይ ብዙ ሰው ሊያግዛት ፈልጋ ነው ላይቭ ላይ እኔ ስገባ ገባ የምትለው ብዙ ሰው ሊያግዛት ስለፈለገች ኢትዮጵያ ለመሄድ አላማ ስላለ ላይቭ ላይ ገባ እሺ አሁን የት ነው ያለው ማለት ሱቅ ነው ወዴት ነው ያለው ወይ ውዴ እዛ አንተ ሱቅ ነኝ ሱቅ በረንዳ ላይ ተቀምጫለሁ ነበር ደውለሃል እና አንተም ሊቭ ላይ እኮ እሷ ሊቭ ነበረች ለምንድን ነው ሊቭ አላስገባችው በዛ ሰዓት ሊቭ ላይ ነበረች አሁን ብዙ ተከታታይ ስላለ ለምን ሊቭ አላስገባችው እሷ ማለት ተረከመች ናት እና ጠዋት እኔ ነው አይደል የምትሰድበው ኖ እኔ ነው ሳራ ጋር ግባ እሷ የእናትሽ ይረገም በላት ጥንባታ ቁጥሯን ወስደዋለሁ አያችሁ እንዴት እንደሚያሙን እዩ ስሙ ሼር ያረኩልሽ ሳራ እሷ ጋር ሲገባ እሷ ናት እኮ ጥሩ ተርሙላ አንተ የምትለው እሱ ጠዋት ላኩሎ ሊንክ ነክታ ግባ የሷ ውስጥ ማለት ነው እሷ ትሻላለች እሺ ዝም ብላ ነው ሰው የምታስናግደው እና ደውላ አንተ ራሱ ደደብ ነህ ይሄንን አውጥተህ ለሷ የምትሰጣት ደደብ ነህ እሺ ጭንቅላት የለህም እንዲህ አይነት ነገር የምትሰጣት አንቺ ደግሞ አንድ ነገር ደውለሽ አንድ ሰው የራሱን አስተያየት መስጠት መብቱ ነው ይሄምኑ መሲ ይመስለኛል እንደዚህ አይነት ሰው ጋር ማውራትሽ ራሱ መውረድ ነው ላንቺ ስለዚህ ላሽ በያት በቃ እስቲ ሊንኩን ከና ቲክቶክ ገባ እሺ ገባና እስቲ ሳሪ ጋር ገባ ሳሪ ናትና ገባና በቃ ደጋግመሽ እየሰማሽ ምን ሆነሽ ነው አንቺ በሽተኛ ለመሆን እንዲህ የምትሮጪው እንዴ ምን አናደደሽ በቃ እየከፈትሽ እየሰማሽ ወይ ጉድ እዚህ እኮ ምን ዳቦ ለሰጠ ድንጋይ እኮ ስጠው ነው እኮ ችግሩ እኮ ይሄ ነው የሚገርም ነገር እሷ ቤቷ ቁጭ ብላ ነው ግን ጥራት አንዴ መሲ ቲክቶክ ላይ ይፈልቁ እኔ ልበላት ከዛ የልጁን የትኬት ትሙላለት እንዳትጽፍላት አንተ ዝጋው ኖ ዝጋው ስልክን ዝጋውና እዚህ ጋር አድርገው ነይ ቲክቶክ ላይ አንዴ ነው የምላት ከዛ 300 ድርሃም ጎሏል እንዳት ስልኩን አስቀምጠው በማርያም ኖ አስቀምጠው ከዛ 300 ድርሃም ትሙላለት ኦኬ ትሙላለት ዳኒን አናግሩት እዚህ ጋር እስከዛ ዳኒ ሰላም ነው ብሮ አብርሽ እንዴት ናችሁ መሲ ሁላችሁንም ጆጆ ሰላም ነው እንዴት አመሻችሁ እግዚአብሔር ይመስገን እሺ አላህ ይመስገነው መሲ ስራ እንዴት ነው መሲ ቸክረሽ ቢዚ ሆናለች መሲ ዛሬ ተዋት ማሪ አንዴ አቃጥለው ሊደፏት ነው አንድ ልጅ ልከሽ ነበርና አንዴ ገስት ላይ ነሽ እሺ ማሪ ፈልጌሽ ነው መሲ ብሪጅስቶን እሺማ ዳኒ እንዴት ይሄ ትክክለኛ ቅጣት ነው መጥቶ ማስከፈል ወይ እስኪ አለን ሐምድላህ ለከነገ ወዲያ እንደው በቃ የመጨረሻ ርካሹን ትኬት ፈልግ አገር ብቻ የሚያስገባው ከየት ነው መነሻ የምትፈልጉት ከዱባይ ከአቡዳቢ ከሻርጃ ኦኬ ከሻርጃ ኢትዮጵያ ነው ከነገ ወዲያ 2 ጁላይ ማለት ነው እሺ
ሰከንድ ላይ አራሽን ኮንፈርም ያርክ ተከታተሉ። ስንት ኪሎ ነው የምትፈልጉት? መንገደኛ የሚፈልጉት ሙኒት መንገደኛው ስንት? ኦኬ መሲ ሚውት አድርጊ። ሚውት አንሽና ኪሎ የለውም። 10 ኪሎ 10 ኪሎ አድርግለታው። ያም ያለው አይመስለኝም። ግን ትራንዚት ነው 1000 ድርሃም ሄሎ ወደ 8 ወደ 7 ወረድ እና ገፋ አድርገው ቃኑን ገፋ አድርገው። ቆይ ሲከዱ ወይ አንዴ አይ በአውት ፓስ ስለሆነ መግፋቱ ችግር አያመጣም። ደግሞ ማረፊያም ቦታ የለውም። ዱባይ ማየት ይችላል አይደል? ከሻርጃ ስላየው ይችላል። አዎ ከዱባይ በፍላይ ዱባይ 900 ድርሃም ኖ በፍላይ ነስ ነው። ትራንዚት ነው የራሱ ወይ ለማችሁ ሰላማችሁ እግዚአብሔር ይመስገን አለ ሙኒት በአሁን በዚሁ በሳውዲ ነው 900 ድርሃም ከዱባይ በዚሁ ከነጎዳ ዮናቲዮ ሌላ ዳኒ ሌላ መሲ ጁሊያና የሚቀንስ ዳኒሽ መጨረሻ ቀኑ እሺ ትራንዚቱ እንደው ሙኒት ግን ምን ሆነሽ ነው? ሁልጊዜ ላይቭ ላይ ምግብ አትጀምሪ ልሻለሁ። አይደርስም ምግቡ። ኦኬ ለሶስት 800 ድርሃም አለ በፍላይነስ ነገ ምንድነው? በሶስት ለሐሙስ ማለት ነው። ሶስት ነው ሐሙስ ነው። ሶስት ነገ አንድ ነው። ማክሰኞ ነው ነገ አይደል? ነገ ማክሰኞ። ኦኬ ስንት ነው በሶስት? ለሶስት 800 ድርሃም። ኦኬ እሱ አሪፍ ነው አይደለ? ግን ትራንዚት ነው። እሺ ቀጥታ ከፈለጉ ግን በ1000 ድርሃም አለ በፍላይ ዱባይ። አይ ችግር የለውም ስለማይመለስ ሄዶ ያርፋል። እንትን አለው 30 ኪሎ የሚሆን ዕቃ አለው። ኦኬ አለ 30 ኪሎ የሚሆን ዕቃ አለው። 30 ኪሎውን የሚያስይዘው ሰው ደግሞ 100 ድርሃም ይጨምር መሰለኝ። ብር ይስጠው ደሱ እንደዛ ከሆነ በፍላይ ዱባይ በ1000 ድርሃም 30 ፕላስ 10 ያለውን እናደርግለት ቀጥታ በረራ። ምክንያቱም የሳውዲውን ወደ እዚህ ስናመጣው ተመሳሳይ ነው የሚሆነው ዋጋው በኪሎ ያለውን ስናደርገው። ግን ደግሞ ከነገ ወዲያ አድርገው ትኬቱን ነገም ሄዶ ካልጨረሱ ምናልባት ኦኬ። ስለዚህ ኦኬ እሱን አውቶፓስ አላለቀም። ኦኬ አይ መጀመሪያ እሱን ይጨርሱ እንጂ ኦኬ። ስለዚህ ነገ ከኪያ ጋር ሄዶ እሱን ይጨርሱ። ይጨርሱና ወዲያውኑ አውቶፓሱ እጃቸው ላይ እንደገባ ትኬቱን ኢሹ ማድረግ እንችላለን። መስዬ እሺ ትክክል። እሺ ነው ወድሽ በጣም ስለሆነ ትኬቱ ስለማያሳስብ የነሱ ጉዳይ ይለቅ መጀመሪያ ስለማይታወቅ ያ ሙኒት ከሰማሽኝ ቢዩር ሰልፍ የምትለው ልጅ ቼክ አድርጊ ዋትስአፕ እያለችሽ ነው አሁንም። እሺ